ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ አፖስተል ታመነ ነኝ ከኢየሱስ ልዕቀት ዓለም አቀፍ ቤተክርስቲያን ከአዲስ አበባ። ዛሬ ለእናንተ አጭር መልእክት አለኝ። ያንን መልእክት እግዚአብሔር በልቤ ላይ አሞልቷልና ምናልባት እግዚአብሔር በዚህ መንገድ እንድንሄድ ፈልጎ ሊሆን ይችላል እያምናለሁ። ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 1 ጀምሮ ያለውን ክፍል በጌታ በኢየሱስ ስም አነባለሁ። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙን፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረከሁትም፣ አበዛሁትም። እግዚአብሔርም ጽዮንን ያጽናናል፣ በእርሷም ባድማ የሆነውን ሁሉ ያጽናናል። ምድረ በዳዋንም እንደ ኤደን በረሃዋንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ ምስጋናና የዝማሬ ድምፅ ይገኝበታል ይላል። ክብር ለኢየሱስ ይሁን። ከእኔ ጋር የሆናችሁ ዛሬ አንድ መልእክት ስላለኝ ነው። ይህ መልእክት ደግሞ እግዚአብሔር አምላክ ያጽናናል የሚል ነው። እግዚአብሔር አምላክ ምን ያደርጋል? ያጽናናል። ሃሌሉያ! በጣም እግዚአብሔር ያጽናናል የሚለው መልእክት እግዚአብሔር ሲያጽናና እንደ ሰው አይደለም። እግዚአብሔር ሲያጽናና እንደ ቤተሰብ አይደለም። የእግዚአብሔር መጽናናት አብርሃምን አንድ በነበረ ጊዜ፣ ሳራን አንድ በነበረች ጊዜ፣ ብቻቸው በነበሩበት ጊዜ እግዚአብሔር ሊያጽናናቸው፣ እግዚአብሔር ወደ እነሱ እንደተጠጋ፣ እግዚአብሔር ዛሬም ሊያጽናናችሁ ወደ እናንተ ይጠጋል። እግዚአብሔር የሚያጽናና አምላክ ነው። አጽናኝ ነው። ሃሌሉያ! በብዙ ነገር የቆሰላችሁ፣ በብዙ ነገር ያዘናችሁ፣ ያለቀሳችሁ ዛሬ ይህ መልእክት በጌታ በኢየሱስ ስም በእናንተ ሕይወት ላይ ታምራትን ያደርጋል። እግዚአብሔር አምላክ ቤታችሁን ያጽናናል፣ ትዳራችሁን ያጽናናል። እግዚአብሔር ጤንነታችሁን ያጽናናል፣ አገልግሎታችሁን ያጽናናል። እግዚአብሔር የእናንተ የሆነውን ነገር ያጽናናል። አብርሃምን እንዳጽናና፣ ሳራን እንዳጽናና ዛሬ በጌታ በኢየሱስ ስም መጽናናት ይሁንላችሁ በናዝሬቱ በኢየሱስ ስም።